ውድ ቤተሰቦች እስኪ አሁን ከመጀመሪያው ፖፖ ላይቭ እንዴት መክፈት እንደምንችል ለጀማሪዎች ቁጥር 1 የመጀመሪያውን ቪዲዮ እሰራላችኋለሁ ማለት ነው። እስኪ ተከታተሉኝ። ምናልባትም ከኢሜል አንስተን እያንዳንዱን በተከፋፈለ ፓርት ወይም ደግሞ ከፋፍለን ተራ በተራ እናየዋለን። ልብ ብላችሁ ተከታተሉ። አሁን ኢሜል አስገብተን እንዴት መክፈት እንደምንችል በደንብ አሳያችኋለሁ ማለት ነው። ተከታተሉኝ። አሁን መጀመሪያ ፖፖ አፕሊኬሽንን ከአፕ ስቶር ወይም ደግሞ ፕሌይ ስቶር ወይም ደግሞ ኢንቫይት ከተደረግንበት ዳውንሎድ አድርገን ነው የምንጀምረው። እንግዲህ ዳውንሎድ አድርገን እንጀምረዋለን። አፕሊኬሽንን ከፍቻለሁኝ። ስለዚህ ምንድነው ማድረገው? ሴቲንግ ውስጥ ገባና እዚህ ጋር እንደምታዩት መቀየር ነው ያለብኝ። እዚህ ጋር ስዊች አካውንት ይላል። እግረ መንገድ ይሄ ስዊች አካውንት ማለት ሌላ አካውንት መቀየር እንድንችል ነው። እቺን ማየት ትችላላችሁ። እዚህ ጋር ሌላ አካውንትም አድ ማድረግ እንደምንችል ነው የሚያሳየን ይሄ። ስለዚህ ይሄንን አንድ ጊዜ ስዊች አካውንት እለዋለሁ ማለት ነው። ስዊች አካውንት ስል እንደዚህ አማራጭ ያመጣልኛል። ለምሳሌ እዚህ ጋር አድ ኦር ሬጂስተር አን አካውንት ይላል። አድ ኦር ሬጂስተር አን አካውንት ይላል። እዚህ ጋር ያለው ይሄ ዋናው አካውንት ነው ለምሳሌ። ስለዚህ እኛ ደግሞ እዚህችን ነው የምንፈልገው። እዚህኛው በጎግል ወይም ደግሞ እንደ አዲስ ነው ወይ የምትፈልጉት ይላችኋል። ያን እናንተ አማራጭ እንትላላችሁ። ስለዚህ እኔ እዚህ አድ ኦር ሬጂስተር የሚለው እንትን ስል ይሄ ይመጣላችኋል ማለት ነው። ይሄ እንግዲህ የመጀመሪያው አማራጭ ነው። እዚህ ጋር እንደዚህ ነው የሚያስመርጣችሁ ለእናንተ ማለት ነው። እዚህ ጋር ፌስቡክ አለ። ብትፈልጉ ደግሞ እዚህ ጋር ጎግል አለ። በየትኛው ነው ያ ኢሜል አድሬሳችሁ የተከፈተበት አካውንት እሱን ነው የሚጠይቃችሁና ስለዚህ እናንተ በፈለገ እኔ በጉግል ነው ለምሳሌ የምገባው ጉግል የሚለውን እንመርጣለሁ ማለት ነው። ስለዚህ ይሄ ይመጣልናል። እዚህ ጋር ምን እንመርጣለን? ይችን አክሰፕት የምትለዋን መረጥናል ማለት ነው። አክሰፕት የምትለዋን ትመርጣታለህ። እሷን ከመረጥ በኋላ እንደዚህ ብሊንክ ያደርጋል። ብሊንክ ያደርግና እነዚህን የምታዩዋቸውን አማራጮች ያመጣልኝ ማለት ነው። እነዚህ ምናልባት ፊት የተከፈቱ ናቸው። ፊት የተከፈቱባቸው የተለያዩ ዩቲዩብ ቻናሎች ስለሆኑ እኔ እዚህ ጋር አዲስ ለእናንተ ደግሞ አድ አናዘር አካውንት ነው የምለው። ስለዚህ ታች ላይ ይሄው አድ አናዘር አካውንት አልኩት። እንደዚህ ይሽከረከርና ያው ፓስወርዴን ጠየቀኝ ማለት ነው። ፓስወርዴን አስገባለታለሁ ማለት ነው። ማለት የእናንተ መሆኑን ለማረጋገጥ ነው። በነገራችን ላይ ይሄን የሚጠይቃችሁ ትክክል ከሆነ ያሳልፋችኋል። ሁልጊዜም እንደዚህ ጉግል አካውንት ስንለዋለሁኝ ይሄን ያመጣልኛል ማለት ነው። ስለዚህ የመጀመሪያ ስም ታስገባላችሁ። እንደ ጀማሪ ማለት ነው። እንደ ጀማሪ ከዛ ሰርኔም ኦር ኦፕሽናል ይላችኋል። ይሄን በትክክል ታስገቡለታላችሁ። ከዛ ኔክስት ነው የምትሉት። ኔክስት ካላችሁ በኋላ ይሄን ያመጣላችሁ። ዴይ ምናምን ይላል። ይሄን ምረጡለት። በቃ 20 መንዝ ደግሞ ማርች አልኩት እኔ ዝም ብዬ 1984 አልኩት ዝም ብዬ ሞላሁለት ማለት ነው። ጀንደር በፊሜል ልብላ። በፊሜል ምናልባት ይሄንን ወደ ፊሜል መቀየር ፈልግ ያለው ማለት ነው። ስለዚህ ኔክስት አልኩት። አሁን እየከፈተል ነው። ፓስወርድ ዝም ብዬ ኢማን ልበልና የፈለጋችሁትን እናንተ የፈለጋችሁትን ማድረግ ትችላላችሁ። 20 አልኩት። 20 አያችሁ አይደለ? ፓስወርዴ እኔ እንደፈለኩት ነው እምሰይ። ይሄ አዲስ ክሬት እያደረግን ነው እንግዲህ 20 ሲለት ወሰደልኝ ማለት ነው። ኢማን ድሪስ ሲልና @81@gmail.com የሚል ከፍቶልኛል። አሁን አዲስ አካውንት እየከፈቱ ነው። እዚሁ ላይ ራሱ ላይ ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ ታች እንግዲህ ብዙ የሚነበብ ነገር አለ። አግሪ የምትለው አንቺን አንድ ጊዜ ትነኳታላችሁ ማለት ነው። አንድ ጊዜ ትነኳታላችሁ እዚህ ጋር። ስለዚህ አግሪ ትላላችሁ። ይሄ እንግዲህ ለአዳዲስ ለመክፈት ነው። አንደኛ ፓስወርዳችሁና ኢሜል አድሬሳችሁ መረሳት የለበትም። ስለዚህ አሁን አድ እያደረገልኝ ሌላ አዲስ አካውንት ነው። ይሄው እዚህ ጋር በደንብ ክሬት አድርጎልኛል። አያችሁ አይደለ? ስለዚህ እዚህ ጋር ምንድነው የማደርገው? እቺን ያው አግሪ ኤንድ ሼር ይለኛል። ስለዚህ እኔም እንደዛ አግሪ ነው የሚለውን ስነካው ወደ ጉግል እየወሰደኝ ነው። ወደ ጉግል ጋር እያስተዋወቀኝ ነው ማለት ነው። ለሚለው ፊሜል የሚለውን ያው ደመቅ አድርጌ ስትመርጡት እንደዚህ ያስታውቃል። ደመቅ ይላል ማለት ነው። ፈዘዝ ያለው። ስለዚህ ይሄንን ሰሚት እንለዋለን። ሰሚት የሚለውን እንነካዋለን ማለት ነው። ኦልሬዲ ጨርሰናል። ከዚህ አፕሎድ ሌተስት አፕሎድ ፒክቸር ኢዝሊ ነው የሚለን።
ስለዚህ እዚህ ጋር ፕሮፋይል ይላችኋል። ፕሮፋይላችሁን እንደዚህ ቲክ ታደርጉና ወደ ጋላሪ ገብታችሁ እስቲ እኔ ዝም ብዬ ይሄን ላድርገው እስቲ ለጊዜው እቺን ላድርጋትና መቀየር ፈልጋለሁ። ይሄ ምክንያቱም እናንተን ለማስተማሪያ ስለሆነ እቺን አስገባሁለት ማለት ነው። ይወስዳል አይወስድም አብረን እናየዋለን። ይሄው ሰሚት ብየዋለሁኝ። ሰሚት ስትሉት ኦልሬዲ ምን ሆነ ወስዶልኛል። ይሄው አያችሁት አይደለ? ለምሳሌ እዚህ ጋር እንዳያችሁት ይሄው ፕሮፋይሌን ወስዶልኛል። ይሄ አዲስ ነው በቃ። እዚህ ጋር ለምሳሌ ኮይን አለ። እዚህ ጋር ከዚህ ይጀምራል እንግዲህ። እዚህ ጋር ደግሞ ፖይንት አለ፣ ፎሎ ብዙ ነገሮችን ታያላችሁ። እነዚህ በክብ ያረኩባቸው ቦታዎች ኋላ የታለ ኮይን የታለ ፖይንት የምትሉት ነገርና ቀጣይ ደግሞ በደንብ ላሳያችሁ የሚፈልገው ቦታ ነው። ስለዚህ አሁን ምንድነው የምናደርገው? እዚህ ጋር አንድ ስቴፕ ጨርሰናል። ይሄ ማለት እንትኑ ከፍተነዋል፣ በትክክል ተከፍቶልናል ማለት ነው። እዚህ ጋር ደግሞ ከታች የስልካችን ቻርጅ አካባቢ ያሉ ወሳኝ 5 አይከኖች አሉ። የመጀመሪያው ከግራ በኩል እንትን ትላለች። ምንድነው? ይሄው በእንትን ላሳያችሁ። እቺ ላይቭ ትላለች። ይችኛዋ ደግሞ የፓርቲ መግቢያ ኩባያ የምትመስለዋ ነገር አለች። እነሱም በደንብ ማየት አለባችሁ። በቀኝ በኩል ደግሞ ጫፍ ላይ ያው የአምፑል ምልክት መስላ የተዘቀዘቀ፣ እነዚህ ነገሮች በደንብ ማወቅ አለባችሁ። እነዚህ በጣም ወሳኝ ናቸው ለጀማሪ። ሌላው ደግሞ ማወቅ ያለባችሁ ማይ ኤጀንሲ የት ነው ስትባሉ ይኸው ዝጋ ነው በቃ። እቺ ማይ ኤጀንሲ ለወደፊቱ ስትፈልጉ እንዳትቸጋገሩ ወይም ደግሞ ለመሙላት ጀማሪ ከሆናችሁ እቺ በቀስት ያመለክተው ማይ ኤጀንሲ ነው። እሱን ከፍተን ነው እንግዲህ ኤጀንት የምንቀላቀለው ማለት ነው። ሌላ ደግሞ ማወቅ ያለብን አሁንም የአሻራ መስጫ ቦታዋ ይቺ ሰማያዊ ነገር AUTH የምትለው እሷ ናት። በሁለት መልኩ እሷን ማግኘት እንችላለን። አሁን ኦልሬዲ አካውንታችንን ከፍተናል ማለት ነው። ይሄ የተከፈተ አካውንት እንዴት ነው ማይ ኤጀንሲ ገብተን የምንሞላው፣ እንዴት ነው ወደ የሚቀጥለው ስቴፕ የምንሸጋገረው የሚለውን ደግሞ ሌላ ቪዲዮ ላይ እንደዚሁ በደንብ አብራራላችኋለሁ ማለት ነው። ይሄ አሁን የምትመለከቱት ገጽ የምንመለከተው ገጽ ሙሉ የኛን ፕሮፋይል እንደምትመለከቱት ዝጋ ፕሮፋይላችን እዚህ ጋር ይገኛል። ስለዚህ የኛን ፕሮፋይል የያዘ ሙሉ ገጽ ነው። ይሄንን የተረዳ ሰው ኦልሞስት 90% የአፕሊኬሽኑ ወይም የፕላትፎርሙን እንትን ተረድቶታል ማለት እንችላለን። ምክንያቱም እዚህ ውስጥ ነው ሁሉም ነገር የሚንቀሳቀሰውና እያንዳንዷ ነጥብ እዚህ ውስጥ ራፍሊ ብትመለከቱት በጣም አሪፍ ነው።